አውቃለሁ ዛሬ ሕይወት ከብዶሃል። ዓለም በሙሉ ፊቷን ያዞረችብህ፣ ብርሃን የራቀህና ብቻህን የሆንክ መስሎ ይሆናል። ያቀድከውና ደፋ ቀና ያልክለት ነገር ሁሉ ዜሮ ሆኖብህ የለፋህበት ህልም ሲፈርስ እያየህ ይሆናል። ምናልባትም ከሁሉ በላይ የሚከብደው የምትወደውን ሰው በሞት ተነጥቀህ ያንተን ግማሽ አካል የቀበርክ ያክል እየተሰማ ሊሆን ይችላል። ለምን እኔ ላይ ሆነ የሚለው ጥያቄ እንቅልፍ ነስቶ ቤቱ ባዶ ሆኖብህና ተስፋ ጨልሞ ይሆናል። ግን አንድ እውነት ልንገርህ፣ ይህ ስሜት አንተ ጋር ብቻ የመጣ እንግዳ ነገር አይደለም። ዛሬ የምታውቃቸው ትልቅ ደረጃ ላይ ደርሰው የምታያቸው በስኬታቸው የሚቀናባቸው ሰዎች ሁሉ ልክ እንዳንተ ተሰብረው ተክዘውና የሚወዱትን አጥተው ተስፋ የቆረጡበት ወቅት ነበር። እውነቱን ልንገርህ፣ ጭንቅ የሆኑብህ ቀናት ሁሉ ነበሩ የምትልበት ጊዜ ይመጣል። ከዚህ ሐዘን ጭጋግ በስተጀርባ አሁንም የሚጠብቅህ ብርሃን አለ። ምናልባት ዛሬ ዓለም በላዩ ላይ የተደፋችበት፣ ተስፋው የጨለመበትና ለምን እኔ ብሎ የሚጠይቅ ሰው ይኖር ይሆናል። ይህ ቪዲዮ ለእሱ ነው። በዚህ ቪዲዮ ውስጥ እኛ ዛሬ የምናውቃቸው ስኬታማና ታዋቂ ሰዎች እንዴት በከባድ መከራና በሐዘን ሸለቆ ውስጥ አልፈው ዛሬ ላሉበት ደረጃ እንደበቁ እናያለን። እነርሱ ከቻሉ አንተም ትችላለህ። ቃል ገባልሃለሁ፣ ይሄን ጊዜ ያልፋል። ካለህበት የሐዘን ሸለቆ ወጥተህ እንደገና የምትተነፍስበትና አዲስ ብርሃን የምታይበትን መንገድ አብረን እንመለከታለን። ይህን አስተማሪ ቪዲዮ እስከ መጨረሻው እያያችሁ አብራችሁኝ እንድትቆዩ ጋብዛችኋለሁ። ሁላችንም ስለምናደንቃቸው ስኬታማ ሰዎች ታሪክ ስንሰማ ውጤቱን እንጂ ያለፉበትን የእሾህ መንገድ ብዙ ጊዜ አንመለከተው። እስኪ ለትምህርታችን ይሆን ዘንድ የሁለት ታላላቅ ሰዎችን የውድቀትና የሐዘን ታሪክ እንመልከት። የመጀመሪያው ታላቁን የደቡብ አፍሪካ መሪ ኔልሰን ማንዴላን እናስብ። ማንዴላ ለ27 ረጅም ዓመታት በጨለማ ቤቱ ሲታሰር ዓለም የረሳችውና እድሜው በከንቱ የባከነ ይመስል ነበር። በእነዚህ ዓመታት ውስጥ የሚወደውን ልጁም በሞት አጥቷል። ቤተሰቡም ተበትኗል። በብቸኝነትና በሐዘን ተቆራምዷል። ነገር ግን ያ ከባድ የነበረ የሐዘን ወቅት አልሰበረውም። ይልቁንም ለዓለም የሚተርፍ ትዕግስትና ይቅር ባይነት አስተማረው። ማንዴላ ሲናገር ትልቁ የሰው ልጅ ስኬት መውደቅ ሳይሆን በወደቁ ቁጥር ዳግም መነሳት መቻል ነው ይል ነበር። ወደ ታዋቂዋ ኦፕራ ዊንፍሪ ስንመጣም የምናገኘው ተመሳሳይ ብርታት ነው። ኦፕራ በልጅነቷ የደረሰባት መከራ፣ ሐዘንና ጥቃት ለማንኛውም ሰው ተስፋ የሚያስቆርጥ ነበር። በ14 ዓመቷ የወለደችው ልጇ ሲሞትባትና በድህነት ስትቆራመድ ሕይወት ያከተመላት መስሎ ነበር። ነገር ግን ያንን ጥልቅ ሐዘንና ቁስል ወደ ጥንካሬ ቀየረችው። መከራህን ወደ ጥንካሬ፣ ቁስልህን ደግሞ ወደ ብልህነት ቀይረው የሚለው መርኋ እዚህ ደረጃ ደረሳት። ወዳጄ፣ ዛሬ አንተ ያዘንክበትና የተከስክበት ወቅት ነገ ለምትቆምበት ትልቅ ታሪክህ እንደ መሰረት ድንጋይ መሆኑን አትዘንጋ። ታላቁ ፈላስፋ ሩሚ በአንድ ወቅት እንዲህ ብሎ ነበር፣ ብርሃን ወደ አንተ የሚገባው በተሰበርክበት ስንጥቅ በኩል ነው ብሎ ነበረ። አዎ፣ ዛሬ የተሰበረ ልብህ ነገ የብዙዎች መነሳትና መጽናናት ምክንያት ሊሆን ይችላል። መከራ ወደ አንተ ይመጣል፣ ግን አብሮህ አይቀጥልም። ስለዚህ ወዳጄ፣ በአንድ ነገር ላስጠነቅቅህ እወዳለሁ። በሐዘን ውስጥ ረጅም ጊዜ መቆየትና በተስፋ መቁረጥ ውስጥ መዘፈቅ መጨረሻው ጥፋት ነው። ሕይወት እዚህ ጋር አላበቃችም። ዛሬ ተስፋ ቆርጠህ ሁሉንም ነገር ላቁም ብትል የሚጎዳው ማን ነው? አንተ ብቻ ነህ። እስኪ አስበው፣ ዛሬ የምናደንቃቸው ስንት ታላላቅ ሰዎች በሐዘንና በተስፋ መቁረጥ ውስጥ አልፈው ራሳቸውን ለማጥፋት የሞከሩ ብዙዎች ነበሩ። ለምሳሌ የታዋቂው ሃሪ ፖተር ደራሲ ጄኪ ሮሊንግ ስራዋ ውድቅ ተደርጎባት በድህነትና በሐዘን ተመታ በነበረበት ወቅት ራሷን ለማጥፋት ብዙ ጊዜ አስባ ነበር። ነገር ግን በዛ ጨለማ ውስጥ ታግሳ አለፈች። ያን ያሰበችውን ብታደርግ ኖሮ ዛሬ ይሄን ሁሉ ክብርና ስኬት ታገኝ ነበር? በፍጹም። ሞታ ቢሆን ኖሮ ዓለም ረስታት፣ ቤተሰቦቿ ለጥቂት ጊዜ አልቅሰው ወደ ኑሯቸው ይመለሱ ነበር። ተጎጂዋ ግን እሷ ብቻ ትሆን ነበር። አንተስ ለምን ሞኝ ትሆናለህ? ፈጣሪ ወደዚህ ምድር ሲያመጣህ ለታላቅ ዓላማ ነው። ያ ዓላማ ደግሞ ገና አልተፈጸመም። መከራው የመጣው ዓላማህን ሊያጨልም ሳይሆን ውስጣዊ ማንነትህን ሊያጠነክርና አርቆ ሊያሳይህ ይሆናል። አሁን ካለህበት የሐዘን ጨለማ ለመውጣት እነዚህን 3 ቁልፍ እርምጃዎች መውሰድ ይኖርብሃል። የመጀመሪያው ወደ ፈጣሪ ተመለስ። ሰው በሐዘን ሲመታ መጀመሪያ የሚሰማው ብቸኝነት ነው። ጓደኞችህ ሊረዱ ቢሞክሩም ውስጣዊ ስብራትህን ግን ማንም ሊጠግነው አይችልም። በዚህ ሰዓት ነው ወደ ፈጣሪ መመለስ ያለብህ። የፈጠረህ እሱ ስለሆነ
ውስጥ ያለውን ሕመም ያለ ቃላት ይረዳል። እውነተኛ ሰላምን የሚሰጥህም እሱ ብቻ ነው። ጸልይ፣ ውስጣዊ ጭንቀትህን ንገረው። ፈጣሪ ካንተ ጋር መሆኑን ስታምን የዓለም ሐዘን ሁሉ ተራራ ቢሆን እንኳን እንደ ሰም እንደሚቀል ትረዳለህ። ሁለተኛው ደግሞ አትገለል። ሐዘን ሲመጣ በሩን ዘግቶ ብቸኝነትን መምረጥ ትልቁ ስህተት ነው። ብቻህን ስትሆን አእምሮህ መጥፎ ሐሳቦችን ብቻ ነው የሚያመላልስብህ። እነዚያ ጨለማ ሐሳቦች ደግሞ ቀስ በቀስ ውስጣዊ ማንነትህን ይገሉታል። ከሰው ጋር መሆን መድኃኒት ነው። የሚወዱህንና የሚረዱህን ሰዎች አታርቅ። ሐሳብህን አጋራቸው። የተጋራ ሐሳብ ግማሽ ሐዘን ነው እንደሚባለው ከሰዎች ጋር ስትሆን ሸክምህ ይቀላል። አንተን ሊያነሱ የሚፈልጉ እጆች አሉና አይዞ፣ አትገለል። ሶስተኛው ሐሳብ ደግሞ ለችግርህ ጊዜ ስጠው። ዛሬ ላይ ሆነ ስታየው ሐዘኑ የማይቻል ተራራ መስሎ ሊታይ ይችላል። ግን እመነኝ፣ ጊዜ ፈዋሽ ነው። ዛሬ አበቃልኝ ያልክለት ታሪክ ነገ በሬን ያረድኩት ለዚህ ነው ብለህ በፈገግታ ለሌሎች ምስክርነት የምትሰጥበት ቀን ይመጣል። ዛሬም ብቻ አለፈው፣ ነገ አዲስ ብርሃን ይዞልህ ብቅ ይላል። ቀደም ብለን የጠቀስናት ጄኬ ሮሊንግ እንዴት ተስፋን እንዳለመችና ዓለምን ወደ መቀየር ስኬት እንደመጣች በዝርዝር ማየት ከፈለጋችሁ ከዚህ በፊት የሰራሁት ቪዲዮ አለ፣ እንድታዩ ጋብዛችኋለሁ። በመጨረሻም ከዚህ ሐዘን ስሜት የምንወጣባቸውና ሌሎች ድንቅ መንገዶችን በዝርዝር የምናይበት ቪዲዮ በቀጣይ ስለሚለቀቅ ቻናሉን ሰብስክራይብ ያድርጉ። በዚህ ቪዲዮ ውስጥ የትኛው ሐሳብ ይበልጥ አጽናናችሁ? አስታውስ፣ ዛሬ በእንባ ያጠብከው ትራስ ነገ በሳቅህ ይተካል። አንተ ካሰብከው በላይ ውድ ነህ። ፈጣሪ ካንተ ጋር ነው። አይዞህ።